ፎሰተ ሴትነትሽማ ሄደሽ 4 ቀን ተኛን አላልሽኝም ማሬ? እና እኮ ከሱ ጋር ነው እንጂ ሜዳ ሰው ሙሉ ጋር ነው ተኙ። ከሱ ጋር ኦሬዲ ተኝታችኋል 4 ቀን አይደለም? 4 ቀን ተኝታችኋል ሚንስ ያው በሌላ ቋንቋ ተኝታችኋል አይደለም? ቆይ ማሬ ላስረዳሽ ነው። ተኝታችኋል 4 ቀን ያው አንድ አልጋ ላይ ተኝታችኋል። እንቅልፍ ወስዷችኋል ምናምን ጥሩ እንቅልፍ ተኝታችኋል አይደል? አስቅም ማርያምን ጥሩ እንቅልፍ ተኝታችኋል አይደል? የሚያስቀ ጥሩ እንቅልፍ ተኝታችኋል። ኦሬዲ 4 ቀን ማሻአላ ነው በቂ ነው። አሁን ምን ሆነ ያልወጣልሽ ይሄ ልጅ? እስኪ ከሱ ምንድነው የምትፈልጊው? እኔ የሚፈልገው ብሬና ብሬ ስልክ። እሺ ስልክና ብሬን ኦኬ። ከዛ ሳሚ ምን እንደፈሰተ እንዲያወራ ለምን ፈሰተ ብሬን ሲጠይቅ እኔን ለምን ፈሰተ? እኔ ብሬን ጠየቅኩት እንጂ እሱን ህይወቱን አንተ አላልኩኝ። ለምን ፈሰተ እራቁቴን? ኦኬ ይሄን ነገር ለሳሚ ነግረሽዋል? ሳሚ ያው ቪዲዮ እራሱ አሳይቼ ጠይቀው። ሳሚ አንደኛ ታሜ ፈልጓል ቪዲዮ አንተ ጋር ያለውን ቪዲዮ ወደ ህግ ብዬ ስላልኩ ብቻ ፎቶሽ እራቁት ስላለ ፋይልሽ ሁሉ እኔ ጋር ስላለ ማፎሰት ይችላልው። አልፎስትም ብለሽ አስበሽ ነበር ወይ? ሆስፒታል ገና እንደ አዲስ ነው የሚፎስተው። እሺ ይበቃኛል። ፎቶ ራስሽ ነው የተነሳሽው? እሱ መጥቶ ነው ያነሳሽ? ምንም እኔ ማውቀው ጉዳይ የለም። ምንም ከሱ ጋር ሆኜ ነው ያነሳው። እኔ ሳላይ አንድ ላይ ሆናችሁ ማለት ያኔ የፍቅር ታይም እያሳለፋችሁ ካሜራ እየቀረሰሽ ነው? አንድ ላይ ሆቴል ሆነ ነበረ። ከዛ እራሱ ነው የቀረጸው። እኔ ምንም ያረኩት እኔ እራሱ ቀርጬ ራሴ ልክ እንደው የራሱ ጉዳይ ብዬ ማታው ይችላል። እኔ አላረኩም። ዞሮ በፈቃድሽ ነው መቼም አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረሰች ነበር አይደል? ወይስ በደንብ አይደለም። አንድ ነገር ላስረዳክ ወንድሜ። እኔ ማለት ነው ሻወር ገባው። ቅድሚያ እሱ ገብቶ ነበረ። ከዛ እኔም ተከትዬ ናይ ብሎኝ ገባው። ሻወር ገብተን ጨርሰን ከኔ ቅድሚያ ነው የወጣው እሱ ማለት ነው። ፎጣ አንድ ነበረ። ያ ፎጣ ይዞ ወጣና ጨረሰ ለራሱ። ከዛ ወንበሩ ላይ አስቀመጠ። ከዛ ፎጣውን ሲጠኝ ሲል ታኛ። እሱ ኦሬዲ ታኝቷል። ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ናይና ውሰጂ እኔ ታኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ሲወጣ ወጥቼ ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክኝ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው። ምንም ማውቀው ነገር የለም። ለዛ አሁን እሺ ተረጋጊ። خلاص እየተቦሰተብሽ ነገር አለ? ያየሽው ማለት ነገር አለ? ራሴ አይቻለሁ። እሺ የት አለ? አንቺ ማለት ስክሪንሾት አደረግሽ? አድርጌያለሁ። ተማም የት ነው ያለሽው አንቺ? እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማር ነው ያለሁት። ግን እሱ አልመጣም። ተማም ኦኬ። የተቦሰተው በራስሽ ፔጅ ነው እንጂ እሱ ራሱ አይደለም የቦሰተው። በራሴ ሲም ነው የፎሰተው። በራሴ ስልክ ማለት ነው። ማለት በራስ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው። ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው። በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን መውሰድ እፈልጋለሁ ብዬ ማለት ነው። ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስደው። ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ነው ርኩት። ይሄ ቪዲዮ በድብቅ ያለ ማለት ነው። ሌላ ጥያቄ እሱ የላከልሽ ያስፈራራሽ እንዲህ ዝም ከላልሽ እንዲህ ይቦሰተብሻል የላከልሽ አለ? ታሜ ልጅቷ እያስረዳችም ለምሳሌ አሁን እኛ እሷን ለመርዳት ሁላችን ቁጭ ያለ ነው ማለት ነው። አሁን ለምሳሌ እኛ ከደረሰንበት መሲ ብትነግርና ለልጅቷ ለመርዳት ኦፕሽን ብንይዝ ነው እንጂ አሁን እሷን ጠይቀን እንደገና አሁን ለምሳሌ 7000 ሰዎች መጀመሪያም ተረድተዋል። ግን አሁን የደረሰንበት ቦታ አለ። ከደረሰንበት እሷን ለመርዳት ነው እንጂ አሁን ከልጅቷ እንደገና ሳሚና ቤኪ ለምን እሱ ለምን ጠይቆ አይጨርስም? ለምን አንተ ምን ቤት ነው የተፖሰተባት? እሷ ናት ሴት ልጅ ናት። አትግባ ያለው ቃላት ብዛት እያወራችሁ ታሜ አንድ ጊዜ ይቅርታ፣ አንተ ምን አገባህ? አንተ ነው እንዴት ተፖሰተ? ማን ተናገር ያደረገው? ባንተ ቤት ዋለች አላረጋው? ባንተ ቤት ነው አንተ ሙስና ተከፍለና ከወንድ ጎን ነው የመጣው። ቤኪ እናንተ የምታስመስል ሴት ልጅ ናት። ያስጠላ ነው።
ፌር የሆነ ነገር ምንድን ነው የምታወራው? ምን አገባህ አንተ? ባልተቤቷ እየተናገርክ ምን አገባህ? ልኑራን እየሰማኋት ነው። ምን ቤት ነህ? ናውጣ በዛን ሰዓት አንተ ነበር ልጅቷን ስንጠይቅ አንተ ነበር። አንተ ሳታስብ የምታወራውን ቃላት ቆጥብ። መጀመሪያ ይትክ ብትሆን እኮ ገላል መሲ እንደዚህ አይነት አታስገኝ። ቀጣፊ ከልጅቷ ጎኑ ነህ አንተ፣ ከወንዱ ጎኑ ነህ። ለማንበላ እዛ ትሆናለህ እንደ ሳታስብ አንቺ አዳምጪኝ። መሲ አንድ ጊዜ ታሜ አንድ ጊዜ ቆይሽ ወቴ ታሜ የሚጠይቅሽን ነገር አንቺ ነሽ ባልተቤቷ፣ ተጎጆ አንቺ ነሽ። ምንም ሳጨምሪ ውሸት ምናምን ሳጨምር ለታሜ ንገር። አለቀ። ሌላ ጣልቃ ገብቻ ታብቃለ ሚቃላለሁ። ጆከር ወንድሜ አሁን የወጣ ማለት ነው። ለምን ነው ጆከር? ለምን ነገራና ለምን ነው እዚህ ጋር ተሰብሰባችሁ ማለት ነው። ሳሚና ቤኪ ለዚህ ልጅ በጣም ደክሟል። ስፔሻሊ ቤኪ ሀቋ እንዲወጣላት ብዙ መረጃ የምን ሀቋ ነው ሲጠየቁ እኛ ያገባንም። ስለዛ ታሜ እየጠየቃት ለምንድን ነው ጣልቃ የሚገቡት? ለምንድን ነው መሲያችስ እንደዚህ የምታደርግ? ታሜ እየጠየቃት ነው። ዝም በይ አንቺ። ታሜ እየጠየቃት ነው። በቃ የሚረዳት ስናሱ እየጠየቃት ነው። ፖስቶባታል። የምትፈልግ ከሆነ እኛ እዚህ ጋር አለን። እነሱ በምናምን እነሱ ይግቡ፣ እኔ ይወጣለሁ። በቃ እኛ እንወጣለን፣ እነሱ ይግቡና እንትን ይበሉላት። አይደለም እነሱ እኮ ለታሜ ዝም በይ አንቺ። በቃ ዝም በይ አንቺ። ምንና አንቺ እንዳንጣላ። ባልተቤቷ ልጅቷ ናት፣ የተፖሰተባት ልጅቷ ናት። እነሱ ምን ቤት ናቸው? እባክህ የምትፈልገውን አውጣ። ለምንድን ነው ቤትሽን የማታስከብሩ? ሜሲ ለምንድን ነው አንቺ እንደዚህ የምታደርገው? ቆይ ጆከር ለምንድን ነው የማትረጋጋው አንተ? ለምንድን ነው መረጋጋት? ለምን እነሱ ጣልቃ ይገቡባታል? እየወረደ ታሜ እየጠየቃት ነው አይደል? ለምን ጣልቃ ይገቡባታል? አንዴ ላስረዳ። ከአንተ በፊት ስለ ልጅቷ እኮ እነሱ ናቸው የተንቀሳቀሱት። እኛ ከአንተ በፊት ምናምን አይደለም። እኔ ባየሁት ሀቅ ነው ወንድሜ። አንድ ነገር ላስረዳ። እኔ እዚህ ጋር መጥቻለሁ፣ እየሰማን ነው፣ እያየን ነው። ታሜ እየጠየቃን ነው ሊረዳት። ስለዚህ ቆይ አዳምጠኝ። ጉዳዩን ስማኝ። ታሜና እሷ ብቻ ያወሩ፣ እኛ ዝም እንበል። ሁላችንም ሀሳቧን ይኸውልህ አዳምጠኝ እዮብ፣ አንድ ጊዜ ሀሳቧን ልክ ስጨርስ እነሱ አስተያየት መስጠት ይችላሉ። ጉዳዩን እሱ ለሚረዳት አካል እየሰጠች ነው። ለምን መካከል ገብቶ እነሱ እንትን የሆነ አየር ለመያዝና እኔ አውቃለሁ ኖ ከባለቤቷ በላይ እኛን ምን እናውቃለን? ይርዷት አይርዷት አይደለም፣ ግን ታሜ እየጠየቃን ነው። የሚረዳት አካል ነው። ያለብን ለምን ጣልቃ ይገቡባታል? ችግሯን ትናገር፣ ይርዳት። ይሄ ሰውዬ ለብዙዎች ሀበሻ ይረዳና ዛሬ ለሁሉም ከሁሉም ጎን ቁሞ ፍትህ ያሰጠ ሰው ነው። ሴት ስለሆነች እዚህ ጋር ስለ ሴት ስለ እርቃን ፎቶ እኮ ነው እያወራቻል። ስለ ሌላ ጉዳይ ነው። ነገር ሲችል ህይወቷ ላይ ምን እንደሚመጣባት ታውቃላችሁ? ለምንድን ነው በሰው ህይወት የምትፈሩ? ራሷ ትናገር፣ ራሷ ትወቀው። በቃ ሚውታል ከእንቅልፉ ቀስቅሰን የጠራ ነው። አንድ ታሜና እሱ ብቻ ያውሩ። በቃ ጣልቃ አትግቡባት፣ ታስረዳ። በቃ መጨረሻ ላይ ሀሳባችሁን ስጡ። ይሄ ነው ሌላ ያልኩት ነገር። አትግቡባት፣ ራሷ ትናገር። ታሜ ጨርሱ ሁለታችሁ። በዚህ ጋር ጆከር አመሰግናለሁ። ትክክል ነው የተናገርከው። እኔ የጠየቁኝ ከወንድሟ እንኳን መስማት እችል ነበረ። እኔ ከባለ ጉዳይ ያጋጠመውን ነገር መስማት ነው የምፈልገው። እኔ የምጠየቀው እንደ የፖሊስ ጥያቄ ማለት ያኔ ቀድማ ከዚህ ማለት ነው ጠይቃት፣ ከዛም በኋላ ነው ወደ ፖሊስ ጣቢያ ነው የምወስደው። ያ ጥያቄ ለእኔ ማለት ለእናንተ ምንም ላይመስላችሁ ይችላል፣ ከትላንትና ከምናምን የምትሉት። እኔ ግን ወሳኝ ጥያቄ ጠየቁኝ። ከዛም በኋላ ምን ማድረግ እንዳለባት ነው። ዝም ብዬ ማለት እየጠየቁኝ እንዳይመስላችሁ። ሌላ ሰው ማለት ሲመልስልኝ እኔ ምን ተጠቀምኩኝ ማለት እባካቸው ወንድሞቼ ማለት ተረጋጉ። እኔ ማለት ለመጨረስ ይሄንን ጉዳይ ለመርዳት ነው፣ ለመጨረስ ነው። እናንተ 10 ቀን ማለት ቁጭ ብላችሁ ብትወያዩ ምናልባት የሆነ ነገር መስል ላደርዳት ታገኝ ይችላል።
አሲ የሚዩት አታርግ ፕሊስ አንዴ ታሚያ አሁን ይቅርታ ወንድሜ አሁን ጉዳዩን ታሜ ቀርቷል ግዴታ የለበትም ጨርስ መጠየቅ ትችላለህ እኔ አጭር ላድርገው ማንንም አልሰማም ይቅርታ አንድ ወንድሜ ማንንም አልሰማም አስናቀች ሴት ልጅ ናት ማንም ወንድሟ ቢመጣ እዚህ ላይ ሚዲያ ላይ ከመጣ ማንም ያገባው ዶክተር አንዲ አንተ ላይ ችግር የለብኝም ሚውት አድርግ በእናትህ ሚውት አድርግ ሌላ እናንተ ታክሲ ይዘሽ መሲ ጋር ሂጂ አሁን እኔ እዛ አገኝሻለሁ እሺ መሲ ጋር ሂጂ እኔ አሁን እዛ ኖ ጠይቃት ታሜ እንደዛ ጠይቃ እዛ እኔም አይሆንም አይመጣም ጠይቃት እዛው ታሜ መሲ ጋር እኔ መጣ ህዝብ እየሰማ ነው የሚጠይቃት ማን እንደሚመልስ ያሳያል እንስማ ህዝብ እየሰማ ጠይቅ እንዳትሄጂ ታሜ ጠይቃት እዚው ጉዳይ አንተ ብቻ ነው የምታገኘው ነው የመጣክ አይደለ ወዲ ካለክ ተናገረ ለምንድን ነው ሚዲያ መሰኛ ከእናንተ በላይኛ መሰኛ ኢድ ያለክ እኮ ነው ለአንተ ኢድ ያለክ ነው እኮ እሱ እኔ ሜዳ ላይ አውጥቶ በቃ እህቴ አንድ ጊዜ መሲ ያረጋጉት ታሜ የሚገባውን ጥያቄ ጠይቃት ሰው እንዳታስገቢ ካሁን በኋላ ሌላ ተቃውሞ የሚያነሳ ሰው ልጅቷን ለማፈንና ልጅቷን ሌላ ነገር ለማድረግ ከሆነ ኦኬ እኛ ደግሞ እዚህ አይናችን እያየ እንደዚህ አይነት ተግባር ባልተቤቷ እያለች ስለ ሰው ስለ ሴት ስለ እርቃን ተፖስት ተበድያለሁ እያለች ወንድ ልጅ እናንተ እኔ ብዙ ከጎኗ ነበርኩ ብለህ ስለ እሷ ልትናገርላት ነው አሁን ሳሚ ትሄድ እዛ ሄዳለሁ የምን ድለላ ነው ኖ ታሜ ጠይቃት የሚረዳት እሱ ነው በህግም ሆነ በተለያየ ነገር እኛ ዝም ብለን ማድመጥ እንችላለን እገባለሁ አንቦ ጫርካለሁ እንዳታስገቢውለት ታሜ ጠይቃት ህዝብ ፊት ጠይቃትና የሚደረገውን አድርግላት طيب اوكي እሺ አሁን እኔ የመጨረሻ የጠየቁሽ ማለት ነው ማስረጃ አለሽ ማለት እሱ የሚያስፈራራሽ እንዲያደርግልሻል እንዲቦስተልሻል የላክልሻል ሚዩት ሽንክፈጂ ኪያ ሚዩት ናትሽ ሚዩት አንክፈችላት መረጃ አለኛው ሊኮልኝ ራሱ ሊኮልኝ ሳሚ ኦፊሻል ራሱ ካለ ቢታስገቡ ደስ ይለኛል እሱ ጋር ራሱ አንቺ ጋር እኔ መረጃ የምፈልገው አንቺ ጋር አለ እኔ አለኝ መረጃ አለ እሱ ፎስቶ እኔ ሹት አድርጌ ወስጃለሁ ኖ የፖስተው ብቻ ሳይሆን እያስፈራራሽ ማለት ነው እኔ እንትን ቦስተብሻል እንዲህ ያረግሻል እያስፈራራሽ ማለት ነው አለ ድምጽ ላሰማችሁ ኖ ድምጽ አለ እሺ በምን ቋንቋ ነው በአማርኛ ነው በአማርኛ ነው በጣም ጥሩ እሺ እሱን ያስተረጉምና ማስተረጎምም አለብን መጀመሪያ ከዛም በኋላ ወደ ፖሊስ ጣቢያ ሄጅ መክሰስም ትችያለሽ እዚህ ጋር በማስፈራሪያ ደረጃ ማለት አንደኛው ስለማስፈራራት ማለት ነው ከ6 ወር እስራትም አለ ዲፖርትም ያስደረግም አለ ሁለት የራቆት ፎቶ ቦስቶብሽ ከነበረ እሱም ደግሞ ሌላ ኬዝም አለው ሌላ እስራትም አለ እስከ 2 ዓመት ይታሰርበታል ካሳም ይከፍላል ማለት ነው አካውንቱን እንዳለ ማለት ሀክ የተደረገው ነገር ካለ መንግስት ሙሉ ለሙሉ ማለት አክሰስ ይወስዳል ካንቺም ከሱ ማለት ነው ከሌላም ሀገር የተቦሰተ طبعا ለምሳሌ አሁን ተቦስቶ ነበረ ማን የቦሰተው በየትኛው አይቢ አድረስ በየትኛው ስልክ የነበረ የተጠቀመው በየትኛው ዋይፋይ የነበረበት ሙሉ ማለት ይወጣላችኋል ኢንፎርሜሽን ማለት ነው በከነሰዓቱ ከነው የት እንደነበረ ማለት ነው አካውንትሽን ሀክ ተደርጎ ከሌላ ሀገርም ከተቦሰተም ራሱ ይወጣላችኋል تمام ስለዚህ አንቺ ጋር ያለው መረጃ ማለት ነው ቮይሱን ማስተረጎም አለብሽ አሁን በውስጥ አናግሪኝ ወይም ቁጥሩን ስጡኝ የአስተረጓሚ ኦፊስ ቁጥር እሰጥሽና ከአማርኛ ወደ አረብኛ አስተረጉሙልኝ በያችሁ تمام እሱን አዘጋጅተሽ ችግር የለም አናግሪኝ በፈለግሽበት ሰዓት ፖሊስ ጣቢያ አብረሽ ከፈለግሽ እሄዳለሁ ማለት ነው እና እኔ ማለት ነው አሁን ከዛ መሄድ በፊት አሁን እሱ የኔ ቪዲዮ ሁሉም ስለያዘ ምን ይላል እኔ አንቺን እንደፈለኩ ማድረግ ይችላልው ህይወትሽን ገና ሰቅላለሁ በዛ ላይ ደግሞ ቪዲዮ ስለያዘ አንተ ዝም በል በእናትህ መስዬ አንተ ለምን አውርታችሁ በቃ ትጨርስ ዝም በል ችግር የለውም ቤቱ ያንቺ ነው በኪ ብቻ ይቀመጥ አንተ ትላንት ስላየክ ነው እንደ በኔ ላይ የሚታወቀው ኦኬ አንዴ በቃ ስለሱና ስለሱ ነገር የለም መሲ አስላስሽ ማላስኪሩ ስለሱ ሳሚ ምንሽ ነው ሳሚ ስለኔ አታውቅም ምንሽ ነው ያለሽ ነው ሳሚ ምንሽ ነው
ምንሽ ነው ሳሚ? ለምንድን ነው የሚወጣው ነገር የለም። በቃ ትላንት እዚህ አይቷል ቀጠሮ ቦታ ይቅርታ በቃ ወንድሜ እዚህ ጋር ማለት እዚህ ጋር ባለ ጉዳይ እንኳን ማለት አንተ ማትታወቁ ወይም እሷ ማለት ያንተ እርዳታ ማትፈልግ ከሆነ خلاص ይቅርታ ወይም ሙታደር ወይ እርዳታ አይደለም እኮ እያወራን ነው። እሺ ምንድን ነው የምትፈልገው? አልፈልግም ማለች ምንድን ነው የምትፈልገው? የኔ አባት ስልጣን የምንሰጠው ልንጠቀምበት ነው። ከፈለግ እንደዚህ አድርጋ ይሸራታል። ጆከር እንዳታስገቢ አስናቀ ጨርሽና ከዛ ቤቲ ያንቺን ጉዳይ ይዞ ሽማግሌ ሰብስቦ ልጁን አፈላልጎ ኢቭን ቤተሰብ ኢትዮጵያ ድረስ የደከመው ቤኪ ነው። ቤኪ መጨረሻ ላይ የሚናገረው ነገር እኔ የሚፈልገው ቤኪ ነው። ቤኪ ይቀመጥ፣ ሌላ ኬቲ መጥቶ እንዲያወራ አልፈቅድም። የኔ እናት እኛ አሁን ነው የመጣ ነው ደክመውልሽ ምንም ሆነ ታሜ ሲጠይቅሽ ጣልቃ ስለገቡ እንጂ ቢክንም የተናገርኩት እኛ ችግር የለውም አሁን